የተወደዳችሁና የተከበራችሁ የማዕዳን ውስጥ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃ አዘጋጅተን ወደ እናንተ ማድረስ ጀምረናል። ከማዕዳን ውስጥ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። የዛሬ 6 ዓመት የኦሮሚያና የአማራ ጫካዎች ሰላማዊ ነበሩ። አሁን ግን ፖለቲካው ጫካ እየገባ ነው። ፕሮፌሰር መረራ ጉዲና። የኦሮሞ ነጻነት ግንባር ኦነግ እና የኦሮሞ ፌዴራሊስት ኮንግረስ ከኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ለቢቢሲ ገልጸዋል። የኦሮሚያ ክልል አስተዳደር ደብዳቤውን እንደደረሰው አሊያም ውይይት ስለማካሄድ የሚጠቅም መረጃ እስካሁን ድረስ አላወጣም። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና በአጠቃላይ የቀውሱ ሁኔታ ቁጭ ብለን የምናይበት ሁኔታ ላይ ስለደረስን መንግስት ቢያንስ የኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤ እንደጻፈ ለቢቢሲ ገልጿል። ባለፈው ሳምንት ኦነግ እና ኦፌኮ ጨምሮ 10 ሀገር አቀፍ እና ፖለቲካዊ በዚህ ዓመት የሚካሄደው ምርጫ ነጻ፣ ፍትሐዊና ተአማኒ እንዲሆን እና ከአጀቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቅ ቅድመ ሁኔታዎች ማቅረባቸው ይታወሳል። ራሳቸውን የኢትዮጵያ ፖለቲካ ፓርቲ አንድነት መድረክ ሲል የሚጠሩት 10 የተቃዋሚ ፓርቲ ስብሰባ ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ 7ኛው አገር አቀፍ ምርጫ ከማካሄዱ በፊት የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታ ላይ መሰረታዊ መሻሻል እንዲያካሄድ ጠይቀዋል። ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር መረራ ጉዲና ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኑም ነው። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውሱ ሁኔታ ቁጭ ብለን የምናይበት ሁኔታ ላይ ደርሷል ብለዋል። ቀውሱ ከጊዜ ወደ ጊዜ የተባባሰ መምጣቱን ጥያቄ የለውም ያሉት ፕሮፌሰር መረራ ጉዲና ሐማስ የተመድን ውሳኔ አልቀበለውም አለ። የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጋዛን ግጭት ለማስቆም ያሳለፈው ውሳኔ እንደተቀበለው አስታወቀ። የጋዛን ግጭት እስከ ወዲያኛው ይፈታል ተብሎ የታመነበት ባለ 20 ነጥብ የሰላም እቅድ ለቀጠናው አጠቃላይ ገጽታ አስፈላጊ መሆኑን ህብረቱ ገልጿል። የአውሮፓ ህብረት ቃል አቀባይ በብራስለስ በሰጡት መግለጫ የተመድ ውሳኔ ሰብአዊ እርዳታ የሚገባበትን፣ የመልሶ ግንባታ የሚካሄድበት እና ተቋማዊ እድሳት የሚከናወንበት ሁኔታ መምከሩና ውሳኔ ላይ መድረሱ ትልቅ እርምጃ ነው ሲል አወድሶታል። ህብረቱ ከተመድ እና ሌሎች ድርጅቶች ጋር በመሆን በጋዛ አስተማማኝ ሰላም እንዲኖር ይሰራልን ብለዋል ቃል አቀባዩ። ሩሲያ ከባድ የድሮን ጥቃት መሰንዘሯ ተሰማ። በዩክሬን ከተማ ሩሲያ በደረሰችው የሰው አልባ ድሮን ጥቃት 2 የመኖሪያ ቤት ህንፃዎች ተመትተዋል። በጥቃቱ 2 ህጻናት ጨምሮ በጠቅላላ 20 ሰዎች ለህልፈት የተዳረጉ ሲሆን 66 ሰዎች መቁሰላቸው የአካባቢ ባለስልጣናት አስታውቋል። ጥቃቱ የሩሲያ የዩክሬን ጦርነት ከተጀመረ ወዲህ በምዕራባዊ ዩክሬን ከተፈጸመው ጥቃት አደገኛ፣ በርካታ ለህልፈት የዳረገ ነው ተብሏል። ሮላንዶን ማስተናገድ ትልቅ ክብር ነው። ትራምፕ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የ5 ጊዜ ባሎንዶር አሸናፊውን ክርስቲያኖ ሮላንዶን በዋይት ሀውስ ተቀብለው አነጋግረዋል። ልጄ ሮላንዶ ትልቅ አድናቂ ነው። ሁላችሁም በጣም ደስተኛ ነን። ሮላንዶን ማስተናገድ ትልቅ ክብር ነው ሲል ዶናልድ ትራምፕ ተናግረዋል። በእራት ግብዣው የሳዑዲ አረቢያ ልዑል መሐመድ ቢን ሰልማን፣ የቴስላ ዋና ስራ አስፈጻሚ ኤለን መስክ እና ሌሎችም እንግዶች ተገኝተዋል። የሮላንዶ በአሜሪካ መገኘቱ የፖለቲካዊ ጉዳይ እንዳለውም ተናግረዋል። ክርስቲያኖ የሳዑዲ አረቢያ የቱሪዝም ጉዳዮች አምባሳደር ሆኖ እየሰራ ይገኛል። ዩራኒየም ማበልጸግ አንችልም። ኢራን ከእስራኤልና አሜሪካ ጥቃት በኋላ ዩራኒየም ማበልጸግ እንደማትችል አስታወቀች። የኢራን መንግስት ቃል አቀባይ ለጋዜጠኞች በሰጡት መግለጫ በ12 ቀናት ጦርነት በኒውክሌር ጣቢያዎች ላይ ከባድ ጉዳት መድረሱ ነው። የቃል አቀባዩ መግለጫ የተሰማው ዓለም አቀፍ የኒውክሌር ተቋም የቦርድ ሊቃነ መንበራት በኦስትሪያ ቪኑ ቀን ስብሰባ ለማድረግ ካስታወቁ በኋላ ነበር። ብሪታንያ፣ ፈረንሳይ እና ጀርመን ኢራን የዩራኒየም መርሃ ግብሯን እንድታቆም ተደጋጋሚ ክስ ማቅረባቸው ይታወሳል። አሜሪካም ኢራን ፍጹም ዩራኒየም ከማበልጸግ መቆጠብ አለባት ስትል ያልተቋረጠ ወቀሳ ብታቀርብም ቴህራን ግን ሰላማዊ አገልግሎት መጠቀም ህጋዊ መብት ነው ስትል ተሟግታለች።